ቤተሰቦች እንግዲህ አሁን የተሰማ ሰበር ዜና አለ። ኢራን በጎረቤቶቿ ላይ የምታደርገውን ጥቃት ለማቆም ወስናለች። ፕሬዝዳንቱም ጎረቤት ሀገራትን ይቅርታ ጠይቀዋል። የመካከለኛው ምስራቅ ውጥረት ባየለበት በዚህ ወቅት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን አዲስና አስገራሚ መግለጫ ሰጥተዋል። የሀገሪቱ ከፍተኛ አመራር ምክር ቤት በጎረቤት ሀገራት ላይ የሚሰነዘሩ ወታደራዊ ጥቃቶች እንዲታገዱም በይፋ መወሰኑን አስታውቀዋል። ኢራን ይህንን እርምጃ የወሰደችው ያለምንም ቅድመ ሁኔታም አይደለም። ፕሬዝዳንቱ እንደገለጹትም አንደኛ በጎረቤት ሀገር በኩል በኢራን ላይ ምንም አይነት ጥቃት ካልተሰነዘረ ብቻ ነው። ሁለተኛ ማንኛውም በኢራን ላይ የሚሰነዘር ጥቃት መነሻው ጎረቤት ሀገር ከሆኑ ቴህራን የአጸፋ እርምጃ ከመውሰድ ወደኋላ አንልም ስትል አስጠንቅቃለች። ይህ ውሳኔ የተሰማው በአካባቢው ያለው ወታደራዊ ፍክክር አየለበት ወቅት ነው። ግዙፍ የጦር መርከቦች በቀይ ባህርና በአረቢያ ባህር በኩል በስፋት መሰማራትም ጀምረዋል። የኢራን ውሳኔ ጎረቤት ሀገራት ግዛታቸውን ለውጭ ኃይሎች በተለይም ለአሜሪካና አጋሮቿ አሳልፈው እንዳይሰጡ ለማስጠንቀቅና የግጭቱን አቅጣጫ ለመቀየር የታለመ ስልታዊ እርምጃም ነው ተብሏል። ይህ በሳምንት ውስጥ ከተሰሙት ታላላቅ ዜናዎች መካከል አንዱና ተስፋ ሰጪው ነው። ይህ ተግባራዊ ከሆነ ለባህረ ሰላጤው ገልፍ ሀገራት ከፍተኛ እፎይታን ይሰጣል ተብሎ ይታመናል።